ምን ነው እኔን እኮ ለማጥፋት ከምትሞክር እንደውም ልታለማኝ ብትሞክር አቀለው። ሰው በብዙ መንገድ ይቀናል። እኛ ሰዎች ስንባል ቀናተኛ ነን አውቃለሁ። ኔጌቲቭ ደግሞ እንድትጠፋ ከኔ በታች እንድትሆን ነው የሚያደርግ። በቃ ለሰው ልጅ ያላችሁ አመለካከት። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ የታሜ ቲዩብ ፋሚሊዎች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። እንዴት ናችሁ ቤተሰብ? ውድና የተከበራችሁ የኔ እንቁና ተወዳጅ ቤተሰቦቼ ከሀገር ውጭም ከሀገር ውስጥም ያላችሁ ውድ እና እንቁ ተወዳጅ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ፍክት ይበልልኝ። እንግዲህ ቤተሰብ ዛሬ ከብዙ ቆይታ አንጻር ከብዙ አሰቃቂ ሁኔታ አንጻር ዛሬ በትልቁ ቻናሌ መጥቻለሁ። ማለት ሰሞኑን ብዙ የተለያዩ ነገሮች ተፈጥረው ነበር። እነዛ ነገሮችን ቤተሰብ ከናንተ ጋር ሆኜ የሆነ የተሻለ የሆነ ፍንጭ ይዣለሁ። ዛሬ ቤተሰብ ዛሬ ደስታ ነው ባይባልም ሀዘንም አይደለም ወደ እናንተ ይዤ የመጣሁት ደስ የሚል ነገር ነው። በቃ የሆነ ደስታው በጣም ወደር የሌለው ማለት በቃ ይሄ ነው ልላችሁ የማልችለው ነገር ለየት ያለብኝ ነገር ነውና ቤተሰብ እንግዲህ ባለፈው ለተፈጠረው ነገር በጣም ይቅርታ ማለት እወዳለሁ። ግን ቤተሰብ የተፈጠረው ነገር በትንሹ መፍትሄ ስለተገኘለት ነው። ማለት የሆነ ፍንጭ ተገኝቶልኛል፣ ደስ ብሎኛል። ያም ነገር ደግሞ ይህ የምትሰራቸው ቪዲዮዎች በትልቁ ቻናል ሆኖ ቤተሰቦች እንዲረዱ ማድረግ አለበት ተብዬ ዛሬ እንግዲህ ከናንተ ቤተሰብ ትልቅ የሆነ እርዳታ ነው ይዤ የመጣሁት። ማለት ይህን ሀሳብ ኖርማል ከሚያውቁ ሶሻል ሚዲያ ማኔጅ የሚያደርጉ ሰዎች ናቸው መፍትሄ ይሆናል ብለው የነገሩኝ ማለት ነው። ይህን ነገር ደግሞ ብቻዬን ማድረግ ስለማልችል ቤተሰብ ወደ እናንተ ይዤው መጥቻለሁ። ምክንያቱም እኔ የምኮራበትና የምተማመንበት ቤተሰብ ስላለኝ ይህን ነገር ወደ እናንተ ላካፍላችሁ ነው ይዤው የመጣሁት ማለት ነው። ቤተሰብ እንግዲህ ይህ ነገር ምንድን ነው ካላችሁኝ እኔ ዛሬ የምሰራውን ቪዲዮ ሁላችሁ በቅንነት ላይክ እያደረጋችሁ ግዴታ ቤተሰብ ቻናል ሊስተካከል የሚችለው ሪፖርቱ ሊነሳል የሚችለው ላይክ 5000 ሼር ደግሞ 1000 መሆን አለበት። በተደጋጋሚ እንደዚህ የሚደረግ ነገር ከሆነ የነዛን ሪፖርት እንትኖች ያነሳዋል ብለው እንትን ስላሉኝ ሁላችሁም ደግሞ ይሄንን ላይክ እያደረጋችሁ ሼር እያደረጋችሁ ኮሜንት ደግሞ በጣም አስፈላጊ ስለሆነ ነው ቤተሰብ ያንን ነገር ማለት እነሱ ሪፖርቱን በጽሁፍ አይደል ያስገቡት። እነዛን እናንተ ከምጽፏቸው ነገር አንጻራት የነሱን ሪፖርት ሊያወጣው ይችላል የሚል መልእክት መጥቶልኛል ማለት ነው። ይህ ደግሞ ሐሳብ የመጣልኝ ከትልልቅ እንትኖች ነው ማለት ከትልልቅ ማናጀሮች ማለት የዩቲዩብ ማናጀሮች ወይም ደግሞ የሶሻል ሚዲያ ኤክስፒሪየንስ ካላቸው ሰዎች ነው ይህን ሐሳብ የተሰጠኝ ማለት ነው። እና ቤተሰብ ዛሬ በጣም ደስ ብሎኝ ማለት በቃ ቤተሰብ የተፈጠረው ነገር ኖርማል በቃ የሆነ ምን ብዬ ላስረዳችሁ በጌታ ብቻ በቃ ደስ የሚል እኔ ይሄ ነው ያ ነው ማለለው አይነት ነው ማለት በቃ ነገሩ ማለት ነው የሆነ መብራን በቃ ማስረዳት ራሱ ያቃተኝ ነው ቤተሰብ። እና ሁላችሁም ማለት ዛሬ ምን እንደምናገራችሁ አላውቅም። መፍትሄ ይሄ ነው ብሎ ሲነገረኝ መጀመሪያ ጊዜ ላይ አላመንኩም ነበር ቤተሰብ። እና አሁን ደግሞ ኖርማል መፍትሄው ይሄ ነው ብሎ ሲነገረኝ የሆነ ወደ እናንተ ይዤው ስመጣ ማርያምን ትልቅ ደስታ ነው የተሰማኝ። በደስታ ውስጥም ኖርማል የሆነ አለ አይደል የተለያዩ እንትኖችን እያሳየው ነበር ማለት ብቻ ቤተሰብ የሚደረጉት እነዚህ ነገር ናቸው። ሁላችሁም በተቻላችሁ መጠን ያልኳችሁን ነገር አድርጉልኝ። ግን አንድ ነገር መናገር ፈልጋለሁ። ይህን ነገር ያደረጉ ሰዎች ለምን እንደሆነ ባይገባኝም ማለት የሰው እድገት አያስደስታችሁም ነው ወይስ ደግሞ
ኖርማል እኔ ከኔ ጋር ቂም ሌላ ቂም አለባችሁ ነው? እኔ በቃ ኖርማል መጠየቅ የምፈልገው ነገር እኮ ነው። እመቤቴ ነው በቃ መጠየቅ የምፈልገው ነገር መልስ እንድትሰጡ የምፈልገው ነገር። ሙስሊም ከሆናችሁ በአላህ ይህን ነገር ኮሜንት ላይ አስቀምጡልኝ። ኦርቶዶክስም ከሆናችሁ በማርያም በቃ እስኪ አስቀምጡልኝ። እመቤቴን ለምን እንደዚህ ይናል? ለምን እንዴ? እኔ ምን አደረኩ? ከሊስትሮ ተነስቼ ወደ ሶሻል ሚዲያ ስለመጣ ወደ ሶሻል ሚዲያ ስለመጣው ምን አደረኩ? ይሄን ያህል እንዴ? ለምን ይሄን ያህል እንጨካከናለን? እኔ እኮ የሌላ ባዕድ ሀገር ቢሆን ኖሮ ጥሩ ነው። እመቤቴን የሌላ ሀገር ሰው ቢሆን ዜግነቱ ውጪ ወይም ደግሞ ሌላ ዓለም ላይ ያለ ሰው ቢሆን ችግር የለው። ማርያምን ሳስበው ይቆጨኛል፣ በቃ ያስለቅሰኛል፣ እመቤቴን ያንገሰግሸኝ ማለት መሆን የሌለበት ነገር እኮ። ለምን ይሄን ያህል እኛ በእኛ ለምን እኛ በእኛ ይሄን ያህል እንጨካከናለን እንዴ? አንተ እኔን ከምታግዢ እኔ ላይ ሪፖርት እንዴ? ምን ነው እኔን እኮ ለማጥፋት ከምትሞክር እንደውም ልታለሚኝ ብትሞክር ይሻላል። ምናልባት አላቅም በስራዬ ወይም ደግሞ አንተ ታዋቂ ከሆንክም እኔ ስራ አለኝ ብዬ ጨቅጭቄ ሊሆን ይችላል። ሜቢ የተሻለ ደረጃ ነገ የተሻለ ደረጃ እንድሆን ፈልጌ ሊሆን ይችላል። አንተን ቪዲዮ ስራ አለኝ ብዬ ጨቅጭቄ ከሆነ አሊያም ደግሞ አስቀይሜሽ ከሆነ ለምን እንጀራ ላይ ይመጣል? ለምን ደግሞ ይሄ ትልቅ ደረጃ ሰው እኮ አውቃለሁ፣ ሰው በብዙ መንገድ ይቀናል። እኛ ሰዎች ስንባል ቀናተኛ ነን አውቃለሁ። ግን መቅናት ያለብን በሆነ ሰው ለውጥ በቃ እንዴ ሰው ላይ እኮ ይቀናል። ቅናት ደግሞ ሁለት መንገድ ነው ያላት ቅናት። ፖዚቲቭ እና ኔጌቲቭ ይባላል። እኛ ደግሞ መጠቀም ያለብን ቤተሰብ ሁላችሁ እመቤቴ በቃ ፖዚቲቭን ተጠቀሙ። ፖዚቲቭን ተጠቀሙ። ኔጌቲቭ ምንም አያደርግም። ገብቷችኋል? ኔጌቲቭ እናንተንም ያጠፋል፣ ሌላውንም ያጠፋል። ገብቷችኋል? በዙሪያችሁ ያለውን ሰው በሙሉ ሊጎዳ ይችላል፣ የትኛውም ኔጌቲቭ ነገር ማለት ነው። ግን ፖዚቲቭ ከሆነስ አንተ እኔ ከምሰራው ስራ የተሻለ አድርጋ መስራት እንድትችል ነው የሚያደርግ። መስራት እንድትችሉ ነው የሚያደርጋችሁ። ገብቷችኋል? እና ኔጌቲቭ ደግሞ እንድትጠፋ ከኔ በታች እንድትሆን ነው የሚያደርግ። በቃ ለሰው ልጅ ያላችሁ አመለካከት ፖዚቲቭ ይሁን። በቃ ማናችሁም ማለት ነው እንዴ አንተ አቅም ስላለ አንቺ አቅም ስላለሽ ዛሬ ሪፖርት አድርገሽ አካውንቴ ምን ታገኛለሽ? ምንም አታገኝም እኮ። እኔ ኤኬሌ ነው ብዬ ባልናገርም እንኳን እናቴን ደርሶኛል አውቃለሁ። ማለት ሪፖርት ያደረገብኝ ሰውዬ ማን እንደሆነ ሶሻል ሚዲያ ላይ ማለት ማናጀሮች ላይ አግኝቻለሁ። ይሄን ነገር ማን እንደሆነ ማለት በጣም ነው ያፈርኩት። ከማልጠብቀው ሰው በጣም እመቤቴን በጣም እንዴ አንተ አውቃለሁ እኮ አብልታኛል፣ አጠጥታኛል ከካሜራ ጀርባ። እኔ እናንተ ብዙ ነገር አሳልፈናል። እኔና አንቺ ብዙ ነገር አሳልፈናል። እንዴ ምንድነው ይሄን ያህል አውቃለሁ። ሜቢ አስቸግሬያለሁ። እንደዚህ ስራ አለኝ እንደዚህ አድርግልኝ ብዬ ሜቢ የሆነ ታይም ላይ አስቸግሬ ሊሆን ይችል ነበር። ግን ያ ነገር አልፎ ሶሻል ሚዲያ ለምለም ሳትከፍትልኝ ነው አንተን ያስቸገርኩ። ዩቲዩብ ሳይከፈትልኝ ነው አንተን ያስቸገርኩ። ከዛ በኋላ ግን አላስቸገርኩ፣ አልጠየቅኩ። እኔ በመስራትና በመስራት ስለማመን በመስራትና በመስራት ለውጥ እንዳለ ያስረዳኝ ሰው ስላለ በቃ እንትን ብያለሁ። በዛ ሰርቼ ተለውጫለሁ። በቃ እንድትተወኝ ነው የምፈልገው። በቃ ወደኔ አትምጣ፣ አልፈልገም፣ አትፈልገኝ። በቃ ይሄን ያህል ከሆነ ማለት ነው። ይሄን ያህለኛ ራሳችን ላይ የቅናት መንፈስን እንዲህ ካዳበር ነው እኛ ከሰይጣን ምንም አንተናነስም ማለት ነው። ሰይጣናዊ አመለካከት አእምሮአችን ላይ ሁላችንም ላይ ማለት አእምሮአችን ላይ ከገባ
እንኳን ለባዳ አይደለም ለቤተሰብ አንሆንም፣ ለጓደኛ አንሆንም፣ ብሎም ለሀገር አንሆንም። በቃ ሰይጣናዊ አመለካከት ካለን ማለት ነው። እና ፕሊስ አንቺም ሆንሽ አንተ በቃ ተው፣ ህይወቴን ልኑር። እኔ ብዙ ማሳካት የምፈልገው ነገር አለ። እናቴን ትልቅ ደረጃ ማድረስ እፈልጋለሁ። አውቃለሁ ለውጥን ፍለጋ ከሀገር ወጥቼ እንደሆነ አውቃለሁ። ገብቶሃል? እኔ ምናልባት እናቴን ገጠር ላይ ትቻት ከተማ ገብቼ ሊሆን ይችላል። ይሄ እንዳንጀረጅር በቃ እንዴ አንተ በአባትና በእናት ቤት ነው የምትኖረው፣ አንቺ በአባትና በእናትሽ ቤት ነው የምትኖረው። እኔ ተከራይቼ ነው የምኖረው። አውቃለሁ፣ አቅም አለ። የኔን ሶሻል ሚዲያ ማዘጋት ትችላለህ፣ የኔ ዩቲዩብ ማስጠፋት ትችላለህ፣ ሪፖርት አድርገህ። አውቃለሁ። በቃ አመንኩ በቃ ታጠፋዋለህ። አመንኩ። ግን ራሴን ለመለወጥ እየሰራው ስለሆነ ራሴን እንድለውጥ በቃ ባትረዳኝም እንኳን ይህን ነገር አታደርጊበት። ነገም ዛሬም የምለምነው ነገር ቢኖር በቃ እንደዚህ አይነት ነገር አታደርጉ ሁላችሁ። ምክንያቱም እኛ ባዕድ አይደለም። የኔ ትልቅ ቦታ መሆን ነገ አንተን ቢያናድድም እንኳን ሌሎችን ይጠቅማል። ገብቶሃል? ሌሎችን ይጠቅማል። በቃ 100% እርግጠኛ ስለሆንኩ እኔ ያለፍኩበት ህይወቴን ያሳለፍኩት ህይወት አስተምሮኝ ገጽጾኝ መክሮኝ እዚህ ደረጃ የደረስኩኝ ዛሬ ከሶሻል ሚዲያ በኋላ አይደለም፣ ከሶሻል ሚዲያ በፊትም ያለ ህይወቴ ብዙ ነገር ያሳለፍኩበት ብዙ ነገሮችን ያየሁበት ነው ህይወቴ። ቤተሰብ ለእናንተ ሳልናገረው ማላፈው ነገር ቢኖር አባቴ በህይወት አለ፣ ግን መከላከያ ነው። ከወጣ ብዙ ዘመን ወደ 8 ምናምን አመቱ ነው። አንድ ጊዜ ነው እኔ ያየው። ከዛ በኋላ አይቼው አላውቅም። ከእናቴ ጋር ሲተዋወቅ ኖርማል ወታደር ነበረ። ከዛ ከእናቴ ጋር ተዋወቀ፣ ከእናቴ ጋር ተግባቡ፣ ተገናኙ። ማለት ከኔ እኮ በላይ አሉ። አንድ ታላቅ ወንድም አለ ከኔ በላይ ማለት ነው። እሱ ኖርማል የራሱን ህይወት መራለሁ ብሎ ሌላ ሀገር ነው ልክ እንደኔ ያለው ማለት ነው። እና እሱ የሚተዳደረው በግንበኝነት ስራ ነው። እና እናቴ ታላቅ ወንድሜ ሕፃን ሆኖ ስለወጣ በቃ እናቴ እኔ ማሳደግ ላይ ነው ኃላፊነቷን አደረገችው። እናቴ ለኔ ስትል ብዙ መስዋዕትን አሳልፋለች። እኔ ከዚህ ተከራይቼ ከምኖርበት ወይም ደግሞ ከቡታጀራ ከተማ ትንሽ ይርቃል ቦታው። እናቴ ከዛ ተመላልሳ ነው እንጀራ የምትሰራው። ሆቴል ላይ እንጀራ የምጋግረው ከዛ ተመላልሳ ቤተሰብ። እና ምን እላችሁ ፈልጌ ነው በቃ እናንተ እንደዚህ አይነት ሰዎች እረፉ በቃ በእናታችሁ። እኔ እንኳን አይደለም እናቴ ታሳዝናችሁ። እናት እውነትም በእናታችሁ የምታምኑ ነገር ከሆነ እናት ካላችሁ ይህን ነገር አታደርጉትም ብዬ ተስፋ አደርጋለሁ። እና ታሪክ የነገርኳችሁ ነገ እናንተ ሶሻል ሚዲያ ላይ አውታችሁ እንድትሳለቁበት ወይም ደግሞ እንትን እንድትሉበት ብዬ ሳይሆን ቢያንስ እናት ካላችሁ ትራራላችሁ ብዬ ነው። ቤተሰብ እንግዲህ መጀመሪያ እንደነገርኳችሁ ነው ሁላችሁ ይህን ቪዲዮ የምትመለከቱትን ቪዲዮ ላይክ በማድረግ ቻናሌ ደግሞ ትንሽ ቀዝቅዟል። ቤተሰብ በለቅሱ አልመጣላችሁም አውቃለሁ። ካሁን በኋላ ሰብስክራይብ እያደረጋችሁ ቤተሰብ
እስኪ በማርያም እኔ ለለምናችሁ ቤተሰብ ሙስሊምን ከሆናችሁ ለምናችሁ በቃ የወንድምነት ጥጋችሁን አሳዩ። ታሪክ አሰብ 50 ሺህ አስገቡ ማለት አሁን ያለው 34 ሺህ ላይ አቃል ግን በቃ 50 ሺህ አስገቡ። እናቴንም ላስደስትበት እኔም ልደሰትበት። ይህ ያለፈው በቃ ያለፈው እንትኔ በቃኝ ልበልበት እና ቤተሰብ ያው ብዙም አላወራችሁም። ብዙ ነገር ላለመናገር ሞክሬያለሁ ማለት እንዳልናገር ምክንያቱም ወደ እናንተ የሚያስፈልጋችሁ በዚህ ሰዓት በቃ የተለያዩ ስራዎች ነው። የተለያዩ የሚያስደስታችሁ የሚያስተምራችሁ ነገር ነው። እንደዚህ አይነት ሮሮ አይደለም። ግን ያው ግድ ስለሆነብኝ ነው ይህንን ነገር ይዤ የመጣሁት። ሁላችሁም ደግሞ ያው ሰብስክራይብ እያደረጋችሁ ቤተሰብ ተባበሩኝ፣ አግዙኝ ማለት እፈልጋለሁ። ሰብስክራይብ እንዳይረሳ ቤተሰብ እና ሁላችሁም ከኔ ጋር ሆኖ ከጎኔ ሆኖ አመሰግናችኋለሁ። ስለነበረን ጊዜ አመሰግናለሁ። ቪዲዮውን ሙሉ በሙሉ ተከታትላችሁ እንደምጨርሱት ደግሞ ሙሉ በሙሉ እርግጠኛ ነኝ እንደማታሳፍሩኝ አውቃለሁ። ቴንኪው፣ አመሰግናለሁ። ደህና ሁኑልኝ።